አንዳንድ ቦታዎች ተጥለው ተረስተዋል። ነገር ግን ሁሌ ውስጣቸው የሚፈጠሩ ነገሮች የተለመዱ አይደሉም። የተረሱ ባዶ ቦታዎች ያልተለመዱ ታሪኮችን ይሸከማሉ። አብዛኛውን ጊዜም ሰው ሲጎበኛቸው ከአእምሮ በላይ የሆኑ ክስተቶች ይዘው ይገኛሉ። እኚህም ነገሮች በዝግ ጨለማ ክፍሎች ምን እንደሚከናወኑ ጥያቄ አሳድሮብን ያልፋሉ። ከ600,000 በላይ ተከታዮች ያሉት ዩቲዩበር ዩሴፍ አህመድ ሰኔ 7 2016 ይህን ቪዲዮ በማህበራዊ ድረገጹ ያጋራል። ይህ ቤት ለዩሴፍ በአንድ ተከታዩ እንዲጎበኘው የተጠቆመ ሲሆን አስከትሎም ቤቱ አስፈሪ እይታዎች እንዳሉት፣ የተለያዩ ሰይጣናዊና በሕግ የተከለከሉ ድርጊቶች እንደሚከናወኑበት ገልጿል። በመቀጠልም የሰይጣን ምልክቶችም በቤቱ ላይ በደም እንደተጻፉ አስረድቷል። ከዚህ ሁሉ ንግግር በኋላም ዩሴፍና ጓደኛው ቤቱን ለመጎብኘት ወስነው ይገባሉ። በገቡም በመቅስፈት እየታዩ አይነት ስሜት እየተሰማቸው እንደሆነ ተናግረዋል። በካሜራው እይታ ላይም ከተለያዩ ስባሪ ዕቃዎች ባሻገር ያልደረቁ ደሞችና የሰይጣን ምልክቶች እውነት መሆናቸው ተረጋግጧል። ነገር ግን ዩሴፍና ጓደኛው በጥልቀት ወደ ውስጥ ሲገቡ ያዩት ነገር ሲረብሻቸው ኖሯል። ዩሴፍ በደም የተለወሰውን መሰላል በመመልከት ወደ ላይ ሲወጣ በአንሶላ የተጠቀለለ ሬሳ ይመለከታል። በፍጥነትም ከጓደኛው ጋር ከዛ ቦታ ይሰወራሉ። ለሚመለከተው አካልም አሳውቀው ምንም አይነት ምላሽ ሳያገኙ ወደዛ ቦታ ላይ መለሱ ወደ ቤት ይሄዳሉ። መጋቢት 6 2022 ጄረድ በፊት የውሻዎችን ምግብ ያመርት የነበረና አሁን የተዘጋ ድርጅትን ሊጎበኘው ይሄዳል። ውስጡ በብዙ በዛጉ ብረቶችና በተሰባበሩ ማሽኖች የተሞላ ነበር። ጄረድ እየጎበኘ በነበረበት ከሰዓታት በኋላ አንድ መኪና ወደ ድርጅቱ ሲገባ ይመለከታል። የዚህ ድርጅት ባለቤት ይሆናል ብሎ በመደንገጥም እሱ ሳያየው መውጫ ቀዳዳ ይፈልጋል። ሰውየውን በመስኮት ሲመለከተው መሳሪያን ይዞ ስላየው ጄረድ ላዩ ላይ በፍርሃት ሊሸና ተቃርቧል። ከብዙ ጥበቃዎች በኋላ ጄረድ በአንድ መውጫ ሲወጣ ግን የፈራው ይደርሳል።
ሰውየው ለጄረድ እንዳይንቀሳቀስ ይነግረውና ራሱን እንዲያስር ያስጠነቅቀዋል። በመቀጠልም ፖሊሶች እንደጠራና ለጊዜያዊ ቆይታ ወደ መኪናው እንደሚወስደው ይነግረዋል። ከሰውየውም ንግግር አንስቶ ጄረድ ጤነኛ እንዳልሆነ ገብቶታል። የሚሮጡ ሰዎችን በያዘው ሽጉጥ እንደሚመታቸው ለጄረድ ሲነግረው መስማት ችለናል። ከብዙ ቆይታዎች በኋላም ፖሊሶች ይመጡና ጄረድን ሲወስዱት ሌሎች ሕፃናቶች ወደ ድርጅቱ እየሮጡ ይገባሉ። ይህም ታማሚ ሰው ያለምንም ማቅማማት ይተኩስባቸዋል። በዛ ጊዜ ነበር ፖሊሶች ጄረድን ትተው ይህን ሰው የወሰዱት። ለ2 ዓመታትም እስራትን አስተናግዷል። ጄረድም እንደዚህ አይነት ቦታዎች ላይ ረግጥ ምሎ ትቷል። ክሪስ የሚባል ዩቲዩበር ጥር 2023 ላይ ከተዘጋ ረጅም ዓመታት የሆነውን ትምህርት ቤት ሊጎበኘው ቆርጦ ይነሳል። ከበፊት ቪዲዮዎቹ እንደምንመለከተው ክሪስ ምንም አይፈራና መሳሪያ ይዞ የሚንቀሳቀስ የተዘጉና መንፈስ አለባቸው ተብለው የሚታመኑ ስፍራዎችን ጎብኚ ነው። ክሪስ በዚህ ትምህርት ቤት ሲገባ ሁሉም ነገሮች ተመሰቃቅለውና ቤቱም ሊፈርስ እንደተቃረበ መረዳት ይቻላል። ነገር ግን ይህን ብዙ ክፍሎች ያለውን ትምህርት ቤት መጎብኘት ሲቀጥል ብዙ ለመደበኛ ሰዎች አስፈሪ የሆኑ ነገሮች ይገጥሙታል። ተመልከቱ። እንደዚህ አይነት ቪዲዮዎችን እንድናቀርብላችሁ ከፈለጋችሁ በቴሌግራም ገጻችን ላኩልን። ለዛሬ ይዘንላችሁ የቀረብነው ቪዲዮ ይህን ይመስል ነበር። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ በቀጣይ ቪዲዮ እስክንገናኝ ድረስ ደህና ሰንብቱ።